ደናናችሁ ወይ እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል ፈልጋለሁ። ባገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን ማደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰሎሞን ሞዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላረጉት አንዱ በጣም ምስጋና ይከልብ ነው። እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሃል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። እንግዲህ ጋሽ ሰሎሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላችኋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰሎሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያዋላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያችኋለሁ በደንብ አድርጌ ተወዱታላችሁ እናንተ። ቴንክ ዩ ስመጣ ማለት ነው ለመጀመሪያ ያረፍኩበት ቦታ እዚህ ነው። መጀመሪያ ይሄ ቤት ነው የገባሁት። ከዛ በኋላ ወደ ትሪፕል ኢ ሆቴል ማለት ነው ለ3 ወር ነው ምናምን የቆየሁት እዚህ አለ እንዴ ናፒ። ለስንት ወር ነው የቆየሁት እዚህ ሆቴል? አንድ ለ4 ወር 5 ወር በስ አንተ ደግሞ 4 ወር ቆይቼ ከዛ ወደ ራሳችን ቤት ወጣን ማለት ነው እላቸዋለሁ። ጋይስ የምወደው ቦታ ነው። እንዳይዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ በዛኒ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ ይነባል ወይ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። ኒናባት ነይና አንድ ፋሚሊዎች እዚህ ጋር እሺ ደረበሉና እንዳይዋት መኪና ሰሎሞን መጥተዋል። እንግዲህ ነው እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ወጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ እንደምን እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ነሽ? እኔ እናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም አለ ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። የኔ አባት እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገስ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግሮኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገስ እኮ አታውቁም? አልገባችሁም? ጋሽ እንግባ መኪናው መጣለች። ናፒ ያዘው በቃ ማርጋችሁ መኪናው መጣለች። በቃ አሁን ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው እንዳይወጥ ቆይ በለው እዛ። ጋይስ ኖ አንዴ ላይ ወደዚህ ጋሼ አረን እንዳይወጥ በዚህ እዚህ ጋር ማን ነው ያዘ? እዛ ጋር ያዘ። ደስ ያለው በጣም ይቀራል እንዴ? አረ ናሳ የታባት ያምራል በጣም። ስለዚህ ቴንክ ዩ እናመሰግናለን። ወደ አዳራሽ ልጁ ይመጣል ችግር የለም። ያው ገብቷል
መከራይ ነው እንዳያወጡሽ ጥሩ እሺ ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር አዎ ተሰፋን ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን መገናኛ ብዙሃን ባለሙያዎችን አክብራችሁ እዚህ መሀላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጭ ያሉ እንግዶች ስላሉ ማዘጋጅ ነበር። አይዞህ ሌላውን ችግር የለውም ችግር ልጆች ኑ ናይ ነበር በዚህ ነው በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀንም አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላረጉት በጣም ምስጋና ይከልብ ነው።